በዘንድሮ የውድድር ዓመት ማለት ነው ያራዳ ልጆች ሊቨርፑሎች ያስፈረሟቸው ተጫዋቾች በዚህ ጨዋታ ላይ ሁሉም ከጎል ጋር የተነካኩ ነበሩ ማለት ነው። ለአሌክዛንደር አይዛክ ጎል ማስቆጠር ፍሎሪያን ቬርቲስ በፕሪሚየር ሊጉ እንግዲህ አሲስት ማድረግ ችሏል ማለት ነው። እንደዚሁም ደግሞ ሁጎ ኢኪቲኬ ሁለተኛውን ጎል ሲያስቆጥር ከረጅም ጊዜ ጉዳት በኋላ የተመለሰው ማለት ነው ጀሬሚ ፍሪምፖንግ እንዲሁ አሲስት ማድረግ ችሏል ማለት ነው። እንደዚሁም ደግሞ ጨዋታውን ምን አለፋችሁ በመሃል ላይ ሲቆጣጠሩት የነበሩት ጆን ብሩክስ ዳኛው ማለት ነው በቃ ምንም ማወዛገብ ስታይላቸው ነው ያራዳ ልጅ በቃ ሸቃባ ስማቸው ቀጥል ስማቸው ሁሉ ሸቃባ ነው ተብሎ የሚጣሩት በቃ ምን አለፋ ያራዳ ልጅ ጨዋታ መረበሽ ምናምን በቃ የሳቸው ስታይል ነው። ከማይክል ኦሊቨር ጋር ውድድር ውስጥ የገቡ አሰልጣኝ ብቸኛ እሳቸው ናቸው። ቆምሮ የሚገቡ ይመስለኛል ያራዳ ልጅ ብቻ ምን አለፋ። ሊቨርፑል ግን ቀስ በቀስ ራሱን እያገኘ የመጣ ይመስላል። ወደ 6ኛ ጨዋታ ነው ይሄ ሊቨርፑል ሳይሸንፍ፣ እንዲሁም ደግሞ ተከታታይ 3ኛ ጨዋታው ነው ማለት ነው ቀጥታ ሲያሸንፍ ማለት ነው። ሊቨርፑል ቀስ እያለ እየተሻሻለ የመጣ ይመስላል። እንደዚሁም ደግሞ የፍሎሪያን ቬርቲስ ቀስ በቀስ ወደ ፕሪሚየር ሊጉ እየተላመደ መምጣቱ እጅግ በጣም አስገራሚ ነው ብዬ አስባለሁ። በዛሬው ጨዋታ እጅግ በጣም ድንቅ ነበረ። ያሳለፍነውም ሳምንት እንደዛው። ሀሳብ አስተያየታችሁን ኮሜንት ላይ ያራዳ ልጆች የፕላስ ምልክቱ እናንተ ነሽ። ሼር ኮፒ ሊንክ ይደረግ። ሊቨርፑል 9 ተጫዋች በረኛውን ከቀነስክ 8 ተጫዋች ያለበትን ስፐርስ ተጨንቆ ተጠቦ 2-1 አሸነፈ። እስቲ ዝም በል አንተ። እሺ ካልተጨነክ እንዳልተጨነክ አሸነፍን ብለን ራሱ አንወራም። ካልተጨነክ እሺ አባቴ ካልተጨነክ እንዳልተጨነክ በራስ ቪዲዮ ንገራቸው። እኔ የራሴን ኦዲየንስ ልናገርበት። ተጨንቆ ተጠቦ ቀዝኖ ላይቭ ላይ እንዳለኮ ገብተህ ማየት ትችላለህ። ቲፎዞ ላይ ገብተህ ላይቭ ሚለው ላይ ሂድና ይሄን ጨዋታ ማየት ትችላለህ። ዲቤክ ሲቀዝን ማለት የመራ አይመስልም። ከወልቭስ ጋር እንደተጨነቀ እስቲ ዝም በል። አሸንፈን ነው ያው ያላሸነፍነው እኮ ተሸነፋሉ። አረ ቪዲዮን አበላሸብኝ። ያስቸገረኝ እኮ ተጨንቀው ማን ኖርማል ነገ ይሄ የሚያሳየው ነገ ማንቸስተር ዩናይትድ አስቶን ቪላን 2-1 ታሸንፍ ነው ማለት ነው። ሙያቡዬ ኬዝ ማለት ቸልሲም ተጨምራለች። ሶስታችሁም 29 ነጥብ ሆናችሁ ትላላችሁ። በትርፍ ጊዜያችሁ ለእንትን አቋጥሩለት ለማን ሲቲ ማለት ግን ዋንጫኛ ነው ከ30 ደቂቃ ጀምሮ እናሳያለን። ምን አለ በለ ዌር ዘ ገነርስ ና ላይቭ ላይ ምንም አንሰካከሳትም። የሊቨርፑል ደጋፊ ላትበላት እንደሆንሽ እንተዋወቃለን። አቤት ቶተናም ምን አይነት አጫው ያረባ ሁለት ቀይ ካርድ ምን አይነት የድድብና ስራ ቢሰራ ነው ሊቨርፑል። እኔ እውነቷን ሐቁን ስናወራ ማለት ነው ሊቨርፑል የፈለገ መጥፎ አቋም ላይ ቢሆን ቶተናምን ከማሸነፍ ወደኋላ እንደማይል እናውቀዋለን። ቶተናም በቃ ነው ሪቻርልሰን ብቻ ሁሌ ከያመቱ ተቀይሮ የገባ ድራማ ያስመለክተናል። ምንድነው ይሄን ሁሉ ሰዓት ጠብቀን በቃ ቶተናም ከሞተ በኋላ ይንፈራፈራል ዝም ብሎ ምንም ላይ ቀይር ነገር። ሮሜሮ ሲወጣማ በጣም አበሳጨኝ። በጣም ምን አይነት ስራ እንደዛ አይነት አረ በስማ ቶሌሎ እንደዚህ አይነት የድድብና ስራ አይሰራም እኮ ጭራሽ ያገሩ ልጅ ነው ሲመንስ ማለት እንዴት በዛ ሰዓት የማይደረግ ነገር እኮ ነው ያደረገው። ይሄ ሰውዬ ግን ምንድነው ኤሴል ነው የተጎዳው ነው ያሳሰበኝ ካገባ በኋላ እንደዛ መሆኑ ማለት ነው። በጣም አስኪ ችግር ውስጥ ናቸው። ግን ምን አይዛክ ኖራል የሚያገባው ኤኪቲኬ ነው የሚጠቅማቸው ኤኪቲኬ ነው። አሁን ላይ የሚገርም ጨዋታ ብንመለከትም ማለት ነው ዞሮ ሊቨርፑል ለቶተናም እንደማያንስ እናውቀዋለን። ይመጣላል ደግሞ የዋንጫውን አንድ ጆሮ ይዘናል ብሎ ይመጣል። ግን እኔ እንደ ሊቨርፑል ደጋፊ ደንቆሮ እፍረተቢስ አላየሁም። በቃ ይመጣል። አሁን ልታወሩ ነው አሁን ይሄንን አሸነፍ እምላችሁ። አረ ፈሩ ደስ አይልም አንዳንዴም እንዴ በሁለት ወጥቶ ተንፏቃ አሸነፈ አይደለም ማውራት ቀና ብለ ራሱ እኔ እንጃ አሸነፍናት በሉ። ይሄን ጨዋታ ቶተናም ምሯችኋል እንዴ? እንዴት ነው የምታወራው? እኮ የደከመ ቲም በዚህ መልኩ እንድናሸንፍ ራሱ ምክንያት ይዘው ወጡ በቃ ቶተናም እንጂ እኛ ማሸነፋችን የማይቀር ነገር ተናግሬያለሁ እኮ። ዶሮ እንበላለን እኛ በተራችን ብለናል አይደል እንዴ? 2 ቀይ ምናምን ወጣ አልወጣ ሲጀመር ገንዘብ ማለት የጊዜ ጉዳይ ነው። ገንዘብ ደስታን ይገዛል ብያችኋለሁ አይደል? አይዛክ ሰተት ዊልት አሲስት ኤኪቲኬ በቃ እኮ እኛ ተመልሷል እኮ ቲሙ ሲጀመር እኮ። ከዚህ በኋላ አሁን ቀጣይ ማን ነው ጥያቄው? ቀጣይ ማን ነው? ነው እቺ ቋጣሪ ራሱ ልታወራ መጣ ነበር። በቃ እስከ ዛሬ አብረን ነበር። እናመሰግናለን። ተሻሽተናል ማለት በቃ ሌቭላችንን መለየት ነበረብን። ለዛ ነው እንደዚህ ያደረግነው። ቶተናም ግን አንገቱን ሰበብ ይዞ አለፈ። ይመቻቸው፣ ሰበብ ይዞ ይመቻቸው። ተናግረን አናፍርም እኛ። ይመቸን።
ተመልሰን ሀገራችን ውስጥ ደግሞ ሚኮስፐርስ ራሱ ወላጅ ማምጣት አለበት። እንደዚህ ዲሲፕሊን የሌለው ቡድንን እንዴት ነው የሚደግፈው ሚኮስፐርስ እንዴ? አንዴ ለዶሮዋ ጀማው፣ አንዴ ለዶሮዋ ሞቅ ያለ ጭብጨባ። ለየትኛው ዶሮ እንዳትሉኝ ምረጡና ደስ ስላላችሁ ዶሮ አጨብጭቡ። እኔ ግን ዛሬ ነጯ ዶሮ ማለት ነው እንዴት ጥሩ እንደነበረች አንተ በቀይ ወጥቶባት ያሳየችው ተጋድሎ። አንዳንዴ ተሸናፊን ማድነቅ መቻል አለብን። ሁሌ እኮ መተን እዚህ ያሸነፈን ቡድን ብቻ ማድነቅ የለብንም። በቃ ግን አንድ ስህተት አግኝቼባታለሁ ዶሮዋ ላይ። ምንድነው እሱ? የዲሲፕሊን ችግር ነው። በቃ ዣቪ ሲሞንስ የሚሉት ተመልከቱት። ከኋላ ሄዶ ሃንግ ነው እንደሚሰራው ምራግ ምን አባክል ሰራ ነው ሰው እንደዚህ ከመሬት ተነስተ ምረግጠው እንዴ? የሱ ይገርማል እንዴ? ሮሜሮ የሚሉት ራሱ እንዴ ኮናት የለቡን ካላወለቁት እንዴ አይ አያና እንዴ አንተ እንዴ አይደረግም። እና ዛሬ ቶትናም ሊያየው ትልቁ ግድፈት ምንድነው? የወላጅ ክትትል ያስፈልጋል። ወላጅ ማምጣት ያለባቸው ተጫዋቾች አሉ። ሀገራችን ውስጥ ደግሞ ሚኮስፐርስ ራሱ ወላጅ ማምጣት አለበት። እንደዚህ ዲሲፕሊን የሌለው ቡድንን እንዴት ነው የሚደግፈው ሚኮስፐርስ እንዴ? ይሄ እኮ የሚያሳየው ሚኮስፐርስ ራሱ ዲሲፕሊን እንደሌለው። በቃ እንዴት አንተ ወይኔ ገቶና ዛሬ በእውነት እኔ እንደው መጨረሻ ላይ አልቆጠርኩላችሁ። ምን አገባኝ እኔ እኮ አገባኝም እኮ ስለዚህ ጨዋታ ግን ቆጠርኩላችሁ። በቃ የሆነ በተለይ ሪቻርድሰን ሲገባ ማለት ነው እንደሚያስቆጥር በጣም እርግጠኛ ነበርኩኝ። እንደ ሊቨርፑል የሚቀነው ቡድን የለም ጎል ለማስቆጠር እና ቶትንሃም ላሳየው ግን ተጋድሎ አስገርሞኛል። ሊቨርፑል ደግሞ ወሳኝ 3 ነጥብ አንስተዋል። ጀማው ይመቻችሁ። እንገነጣጠለሻለን ብዬሽ ነበርኩ። ምንም አላስተረፍኩም። ቀይ ካርድ ምናምን ሰበብ ምናምን አይፈቀድም። ባይዘው አይፈቀድልም። ቀድሜ ፈርስት ሃፍ ላይ ነግሬያለሁ። በቀይ ካርድ ምናምን ሲቹዌሽኑ እንዲያመችሽ ምናምን ሙድ እኔ አገባኝም። ሆን በላይ ያደረከው ነገር በቀይ ስለወጣብኝ ነው የተሸነፍኩት ለማለት ፋውል ተሰጥቶ ጭራይ ስትደባደብ ቀይ ተሰጥቶ እኔ ምን አገባኝ? ፈልገ በቀይ ለወጣኸው ተበድለ እንኳን ቢሆን ዋጋን ተሰጥቷል። ዋጋ ጋይስ 5ኛ ላይ ነው ያለ ነው። ሻሺቱን እዛው ቦታሽን ያዢ እንዳትመጪብን በሏት። ነገሯት ለሻሼ ቦታሽን ያዢ እዛው እንዳትመጪብን። የሳይ በተደባደበ አይደለም እሺ ጨዋታ በተደባደበ ምናምን እና እነ ሚኮስፐርት ምናምን እንዳለ ተሰብስባችሁ ደብሊው እነ ጆን ሲና ምናምን ጋር ሄዱ። እናንተ እንዴ ዱላ በቦክስ ምናምን ተመጥተናል። ምንድነው መጫወት ካልቻላችሁ እኮ አለመምጣት ይቻላል። ባይዘው በሜዳችሁ ተደበድቡናላችሁ። በሜዳችሁ ቦክስ ምናምን አልተሳካላችሁም። ባይዘው እዚህ ጋር ንቅሳት ያለበት ሰውዬ ደግሞ ኢቲቲኬ ላይ ወጥቶ ይጨፍራል። ማን ነው እሱ ሰውዬያችሁ? መጥቶ እሱ ላይ ወጥቶ ይጨፍራል። እሱ ላይ ወጥቶ ሰለብሬት ያደርጋል። ደበደባችሁ ነው። ለምን ደብሊው ራው ምናምን አትሄድም? አሁን 4 ሰው ነው የሚያለቅሰው። 4 ነው 3 ናችሁ የምታለቅሱ። የራሳችሁ ጉዳይ እንዴ። እናንተ ሜዳ ያለባችሁ ጆን ሲና ጋር ነው። ለጓስ አትሆኑም እናንተ አድቡልኝ። ምን አይነት ጨዋታን የተመለከትነው? እኔ ሻውን ግን ልደሰት ልከፋ ሊቨርፑልን እንደዚህ አልነበረ ማሸነፍ የነበረብን። ሊቨርፑልን እንዴት ነው ቀይ ወጣበት ክለብ ላይ ኳስ ተቆጣጥሮ መጫወት ያቃተን? ኢቭን ሮሜሮ እንኳን ከወጣ በዛች ደቂቃ እንኳን በቀይ ካርድ እንኳን ወጥቶ ኳሱን እንኳን ተረጋግተ መጫወት አልቻለም። ያው እንደምንም አሸንፈን ወጥተናል። ፋሚሊ ኮንግራ ጨዋታው እጅግ በጣም ፋውል የተቀላቀለበት ነበር። ቶተናሞች እጅግ በጣም እኔ ደርቢውንን እንደ ሳናቀው ወይስ የበላይነት ስላለን ነው እዚህ ክለብ ላይ ዛሬ ፋውል በፋውል በቃ ግን በቃ ለማንኛውም ኮንግራ ፋሚሊ እጅግ በጣም ደስ ብሎኛል። ያው እየተሻሻለን እየመጣንን ማለት ይቻላል። ፍሎሪያን ቨርትስ የመጀመሪያ አሲስቱን እንግዲህ ማድረግ ችሏል በእንግሊዝ ፕሪሚየር ሊግ ማለት ነው። ዋው ይቀጥላል። አሲስቱ እንግዲህ ተከፍቷል ሊቨርፑል። አሌክሳንደር ኢሳቅም እንግዲህ እጅግ በጣም የሚያምር ጎል አግብቶ ነበር። እሺ አሁን ለሱም ልደሰት ልከፋ ተጎድቶ ወጣ። አረ በስመ አብ እጅግ በጣም ይደብራል። ያው ዩጎ ኤኪቲኬ ደግሞ በየጨዋታው ጎል ይሄ ተጫዋች አረ በስመ አብ ቃላት የለኝም። ከምሬን ነው የምላችሁ ቃላት የለኝም። እኔ ብቻ ደስ ብሎኛል። ከምሬን ነው የምላችሁ። ግን በዚህ መንገድ አሸንፈን መውጣት አልነበረብንም እንዲህ ተጨናንቀን። ለማንኛውም ኮንግራ እግር ኳስ ነው ወይስ ጦርነት ነው የሚያስብል ጨዋታ ተመለከትን። በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የአርነ ስሎቱ ሊቨርፑል ከሜዳ ውጪ ተጉዞ ቶተንሃም ስፐርን 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ የመጀመሪያ አጋማሽ 0-0 በሆነ ውጤት ነበር የተጠናቀቀው። በቶተንሃም ስፐሮች በኩል ግን ዣቪ ሲመንስ በጣም ሲል የሆነ ጥፋት ቨርጅል ቫን ዳይክ ላይ ሰርቶበት ሲሪየስ የሆነ ፋውል በመስራቱ በቀይ ካርድ ከሜዳ ተሰናብቶ ቶተንሃሞችን ጫና ውስጥ ከቷቸው ነበር። ታዲያ ከሁለተኛው አጋማሽ በኋላም አርነ ስሎት አጥቂያቸውን አሌክሳንደር አይዛክን ቀይሮ አስገብተው በሱ አማካኝነት ጎል አስቆጥሮ ነበር። ነገር ግን አሌክሳንደር አይዛክ ጎሉን
ካስቆጠረ በኋላ በጉዳት ምክንያት መልሶ ተቀይሮ ወጥቶ ነበረ። ታዲያ ሊቨርፑሎችም ተጨማሪ ጎል በሌላኛው አጥቂያቸው ሁጎ ኤኪቲኬ አማካኝነት ካስቆጠሩ በኋላ 2-0 እየመሩ ነበረ። ጨዋታውን የሚተቆጣጠሩት ይመስል ነበረ። በዚህ አጋጣሚ በቁጥር ጎዶል የነበሩት ቶተንሃም ሆትስፐሮችም በካውንተር አታክ ለማጥቃት ጥራት ሲያደርጉ ተመልክተን ነበረ። ነገር ግን ከ80ኛው ደቂቃ በኋላ ሪቻርልሰን በተለይ ተቀይሮ ከገባ በኋላ ጨዋታው ረብሻን ነው ማለት ይቻላል። ደርቢ የሚመስል አይነት ፍልሚያን የተመለከትናቸው የቀይ ካርድ ብዛትና የጨዋታው ውጤት በተቃራኒው 2013 ላይ ቶተንሃም ሆትስፐር ሊቨርፑል ላንድ ያሸነፈበት ጆንስ እና ጆታ በቀይ ካርድ የወጡበትን ጨዋታ የሚያስታውስ ይመስለኛል። በዚህ ጨዋታ ላይ እንግዲህ ሪቻርልሰን ተቀይሮ ከገባ በኋላ ወዲያው ለቶተንሃም ሆትስፐር ጎል በማስቆጠር ሊቨርፑሎች አጣብቂኝ ውስጥ ገብቶ ነበረ። ነገር ግን በዛ ውጤታቸውን አስጠብቀው እንግዲህ 2-1 አሸንፈው መውጣት ችለው ነበረ። በነገራችን ላይ በቶተንሃም ሆትስፐር በኩል ሮሜሮን በሌላ በቀይ ካርድ ከሜዳ የተሰናበተ ተጫዋች ነበረ። ለማንኛውም ከዚህ ጨዋታ መጠናቀቅ በኋላ አርነ ስሎቱ ሊቨርፑል 29 ነጥቦችን በመያዝ 5ኛ ደረጃ ላይ የተቀመጠ ሲሆን የቶማስ ፍራንኩ ቶተንሃም ሆትስፐርም በ22 ነጥብ 13ኛ ደረጃ ላይ ተቀምጧል። ስለዚህ ፍልሚያ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ሊቨርፑል ቶተንሃምን 2-1 አሸንፏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አይዛክ ዛሬ ጎል አስቆጥሮ ነበር ግን ተጎዳ። እውነት በጣም ነው ያሳዘነኝ። ጎሉን ባያስገባ ይሻል ነበር። በቃ እኔ ፕሪሚየር ሊጉ ላይ የምመርጠው አጥቂ በቃ በጣም ሁሉ ነገር ያለው የሚያዝናና አሁን ያለበት ሁኔታ አይደለም ማየት ያለባችሁና አሁን እንደው ዛሬ ጎሉን አግብቶ ጨዋታው ላይ ቢቀጥል ኖሮ የሆነ ወደ ሪትሙ ይመለስ ነበር፣ ራሱን ያገኝ ነበርና ግን ተጎዳ። በቃ እኔ አሁን ትንሽ እንደው ለከፋ እንዳይሆን ነው ጉዳቱ፣ ቶሎ ወደ ሜዳ እንዲመለስ ነው የምመኝለት። በጣም ወዶ አጥቂ ነው። አሁን ያለበት ሁኔታ አይደለም ማየት ያለብን። በጨዋታው ላይ 2 ካርዶች ነበሩ። ያም ሁለቱም ካርድ የታዩት ከቶተንሃም ነው። እኔ ይሄ ልጅ እዚህ እየተጫወተ ያለው ይሄን የሚመስል አቋም ይዞ ብቃት ይዞ እዚህ እየተጫወተ ያለው በዚህ ባህሪው ምክንያት ነው። ከዚህ የተሻለ ትላልቅ ቲሞች መጫወት የሚችል ስኪል አለው፣ ግን በዚህ ባህሪው ምክንያት እዚሁ ትናንሽ ቡድን ውስጥ እንዲጫወት እድሜ ሙሉ በቃ ያደረገው ይሄ ነው እንጂ የሚገርም ስኪል ነው ያለው። ኤኪቲኬም ጎል አስቆጥሮ የጓደኛውን ልደት ሴሌብሬት አድርጓል። እንደ ኪሊያን ነው የሀገሩ ልጅም ጓደኛው ነው። የእሱን ልደት በማስመልከት ነው እንደሱ ሴሌብሬት ያደርገው። ኤኪቲኬ ጥሩ ሁኔታ ላይ ነው ያለው። ሊቨርፑሎች ምንም ቢሆን ፐርፎርማንስ ተወት 3 ነጥብ አግኝታችኋል። ምንም ቢሆን ወደ ሪትም ለመመለስ ማሸነፍ አስፈላጊ ነውና ጥሩ ስኬት ነው ብዬ አስባለሁ የዛሬው 3 ነጥብ። ለማንኛውም ጨዋታ ላይ ቢሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አሞሪምን በስሱ ይቅር ያልኩበት ጨዋታ 2 ቀይ ካርድ ወጥቶባቸው ደሆል ታይም ሲቀጠቅጡ የነበር እሱ ነው። ግን ያው ደሆል ታይም ስለ 5-6 ደቂቃ ቢሆን ነው። ግን የፈለገ ቢሆን እንዴት ነው ሊቨርፑሎች 2 ሰው የጎደለበትን ቡድን በቃ እየተቀባበሉ ምናምን ማዛግ ያቃታቸው። በቃ እግር ኳስ አንዳንዴ በቃ ከስሌት ወደ ስሜት ካመራ አለቀ ነው። ዞሮ ሊቨርፑል 3 ነጥቡን ወስዷል። አሌክሳንደር አይዛክ ግን አሰቃቂ ጉዳት ገጥሞታ እስከምን ያህል እንደሚያርቀው አናቅም። ግን እኔ እንጃ እንኳን ቤቲንግ ተዘጋ እግር ኳስ አይገመት ይሆናል በጣም ማለት ነው። ለማንኛውም የሚመቻችሁ ፎሎሽ ማድረግ ቪዲዮ የመስራት ድፍረቱ ጌታ መጣው ግን የምር ነው። እኔ ይሞላ ነበር ብለቁ አንተ ደፍራ ቲክቶክ ላይ ደካ ለነበረን ጓደኝነት እናመሰግናለን። ተለያይተናል። የሊቨርፑል ደጋፊዎች ኢሞና ዋትስአፕ ላይ ልቀቁት። ወዳለ ፈሩ ሼም ነው። ቻው ዩናይትድ። በዚህ ሰዓት እንግሊዝ ፕሪሚየር ሊግ ላይ ምርጥ ጎል አግቢ ማን ነው ብትሉኝ ከኤርሊንግ ብሮት ሃላንድ በመቀጠል ኤኪቲኬ ነው። እግዚአብሔርን የሊቨርፑል የጀርባ አጥንት የሆነ ተጫዋች ኤኪቲኬ ነው። የምሬ ነው የምላችሁ። ሊቨርፑል 1 ነጥብ በሚያገኝበት ሰዓት የኤኪቲኬ አስተዋጽኦ አለ። ሊቨርፑል 3 ነጥብ በሚያሳካበት ሰዓት የኤኪቲኬ አስተዋጽኦ አለ። ስለዚህ ኤኪቲኬ ሊቨርፑልን እንዲህ ተሸክሞ ነው እያሻገረ ያለው። እግዚአብሔር ልታደንቁት ፕሮቴክት ልታደርጉት ይገባል። የምሬ ነው የምላችሁ። ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረጋችሁን እንዳትረሱ። ኧረ በስመ አብ። በነገራችን ላይ ይኸውላችሁ በ33ኛ ደቂቃ ላይ ነው ከቶተንሃም በቀይ መውጣት የቻለው። ነገር ግን ሆኖም ያስጨነቀ የነበረው ቶተንሃም ነው። ሚኮ ስፐርስ ነበር ያስጨነቀ የነበረው። ነገር ግን ሚኮ ስፐርስ ዛሬ ቀኑ አይደለም፣ አልተሳካም። ሼባው ማሸነፍ ችሏል። በዚህ ድንቅ ልጅ ዩናይትድ ሊመጣ ጫፍ የደረሰ ልጅ እግዚአብሔርን ረበስማ
ምን አይነት ጨዋታ ተመለከትን ጋይስ? ቶተናሞች ተባጠሱ ነው የሚባለው። ሊቨርፑል እንደምንም ብሎ ሙሉ 3 ነጥብ ከቶተናም ሜዳ ይዞ መመለስ ችሏል። ምን አይነት እልህ አስጨራሽ ጨዋታ ነው የተመለከትነው ጋይስ? ከ60 ደቂቃ በላይ በጎዶሎ የተጫወተው ቶተናም እውነት ክብር ይገባዋል። ዛሬ የቻለውን በሙሉ አድርጓል። ሊቨርፑል ከረፍት በኋላ ባስቆጠሯቸው 2 ጎሎች አሌክዛንደር አይዛክ እንደዚሁም ኤኪቲኬ 56 እና 66ኛው ደቂቃ ላይ አከታትለው ባስቆጠሯቸው ጎሎች 2-0 ሲመሩ ቢውሉም 83ኛው ደቂቃ ላይ ተቀይሮ የገባው ሪቻርልሰን ደግሞ ሊቨርፑልን ጭንቀት ውስጥ የከተተች ጎል ማስቆጠር ችሎ ነበር። ከዛ በኋላም ቶተናሞች እጅግ ተጭነው ነበር የመጨረሻዎቹን ደቂቃዎች የተጫወቱት። ሆኖም ተጨማሪ ጎል ሳያስቆጥሩ 2-1 ሊቨርፑል አሸናፊ ሆኖ መውጣት ችሏል። በዚህ ጨዋታ ላይ ገና ጨዋታው እንደጀመረ 33ኛው ደቂቃ ላይ ዣቪ ሲመንስ አላስፈላጊ ጥፋት ቨርጅል ቫንዳይክ ላይ ሰርቶ በቀይ ካርድ መሰናበቱ ለቶተናም ጨዋታውን የበለጠ አክብዶባቸዋል። ከዛ በኋላም ባለቀ ሰዓት ሮሜሮም እንደዚህ ሁለተኛ ቢጫ ካርድ ተመልክቶ በቀይ ካርድ ከሜዳ ተሰናብቷል። ለማንኛውም ምን አይነት ጦርነት የሆነ ጨዋታ ነው የተመለከትነው ጋይስ? እኔ ሊቨርፑል በጣም አደጋ ላይ ያለ ቡድን ይመስለኛል። በ9 ወይም በ10 ተጫዋች ለረጅም ደቂቃ ሲጫወት የነበረው ቶተናም በዚህ ደረጃ ጭንቀት ውስጥ ሊከተው ይገባ ነበር ብዬ አላስብም። ጎሎችን በጊዜ ቶሎ አስቆጥሮ ጨዋታውን መግደል ነበረበት። ለማንኛውም የትንፍጭው ዱቄቱን አምጪው ዋናው ሊቨርፑል 3 ሙሉ ነጥብ ይዞ ተመልሷል። 3 ተከታታይ ጨዋታዎች በፕሪሚየር ሊጉም ማሸነፍ ችሏል ዘንድሮ። ለማንኛውም ስለዚህ አስደናቂ ፊልም ያየንበት ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ወገን መተናል፣ ሞተንም ቢሆን 3 ነጥብ ይዘናል። ዊርትዝ ይልሻል፣ አጣፍጦ ቀምሞ አቀብሎልሻል። ኢዛክም ቀልደቅ ስንቅር አድርጎልሻል። እግዚአብሔር ምስክሬ ነው። አንዳንድ ሚድፊልደር ጎል ሲያገባ ከማየት በላይ ዊርትዝ ኳስ ሲይዝ ማየት ያዝናናል። ኳስ እንዴት ነው እግሩ ላይ የሚያምረው! ሊቪያንስ ፎሎ፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አስጨንቁት። ይሄ እድለኛ ክለብ እኮ ዛሬ ማመለጠኝ ቋጥሬ ነበረ። ግን በ35ኛ ነው በ30 ደቂቃ ቀይ ወጥቶበት ጎል ማግባት ተስኖት ሲንኮታኮት ሲንፈሻፈሽ እንዶ ቶተናም ሆነ እንጂ ሌላ ትንሽ ጠጠር ያለ ቲም ምናምን ቢሆን ኖሮ ይሄን ጨዋታ ያሸንፈዋል በእርግጠኝነት ነው የምላችሁ። ቶተናም ፈርቶ በመከላከል ሊቨርፑልን መከላከል አያስፈልግም። ቀይ ወጥቷብ 5 ለምን ቀይ አይወጣብም? መከላከል አያስፈልግም። በቃ ማጥቃት ብቻ ይፈራሉ። ይሄው 2 ቀይ እንኳን ወጥቶባቸው ዶሚኔት ያደረጉት ቶተናሞች ናቸው። ስቲል ዶሚኔት ያደረጉት ማለት ነው። ግን ምን አይነት እሳት የሆነ ጨዋታ ነው ያየነው፣ በተለይ የሪቻርልሰን ጎል ከገባ በኋላ ማለት ነው። ኧረ በስመ አብ! ይሄ እድለ ቢስ የሆነ ክለብ። ኧረ ቶተናም ግን አንተ አትሆንም፣ ለቋጠሮ አትሆንም። ሚኮስፐርስ ለቋጠሮ አትሆንም። እድለ ቢስ ነህ። የምሬ ነው የምልህ።